ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች፣ ዛሬ አንድ አጭር ዘገባ ወደ እናንተ ለማቅረብ ነው የመጣ ነው። እንደሚታወቀው የአፋር ክልላዊ መንግስት በትናንትናው ዕለት የበርካታ ሚዲያዎች ትኩረት የሳበ አንድ መግለጫ አውጥቶ ነበር። በዚሁ መግለጫው የትግራይ የጸጥታ ኃይሎች ወደ አፋር ድንበር ጥሰው በመግባት 6 መንደሮች እንደተቆጣጠሩ በመግለጽ የፕሪቶሪያ የሰላም ስምምነት የሚጥስ ተግባር እንደሆነ ገልጾ ነበር ድርጊቱ። ይህንኑ ተከትሎ በርካታ ሚዲያዎች ይህንኑ ዘገባ አስተጋብተዋል። ታዋቂ ሰዎችም አስተያየት ሰጥተውበታል። እንግዲህ ከዚህ በኋላ የትግራይ ጊዜያዊ አስተዳደር ምላሽ ሲጠበቅ ነበር። ጊዜያዊ አስተዳደሩ ዛሬ አመሻሹ ላይ በትግርኛ ቋንቋ መግለጫ ሰጥቷል። ይህ መግለጫ ምንም እንኳን ዋነኛ መነሻው የትናንትናው የአፋር ክልል ክስ ቢሆንም ሌሎች በክልሉ ያሉ ሰላምን የሚያደፈርሱ ስጋቶችንም ጠቃቅሷል። በስም ባይጠቅስም ለኤርትራ መንግስትና በአዲስ አበባ ለሚገኙ የስምረት አመራሮችም ጥሪ አድርጓል። ለፌዴራል መንግስት፣ በመላው ዓለም ላሉ ተጋሩ ብሎም በአፋር ክልል ነፍጥ አንስተው ለሚዋጉ እንዲሁም ለዓለም አቀፉ ማህበረሰብ የተለያዩ ጥሪዎች በዚሁ መግለጫ ቀርቧል። እንግዲህ ተመልካቾቻችን በቅድሚያ በአውራምባ ታይምስ የተተረጎመው የመግለጫውን ሙሉ ቃል እናቅርብና በመግለጫው ላይ አጽንኦት የተሰጠባቸው አንኳር ጉዳዮች ላይ ደግሞ ተጨማሪ ማብራሪያ እንሰጣለን። መጀመሪያ ግን መግለጫው ከትግራይ ጊዜያዊ አስተዳደር የተሰጠ ወቅታዊ መግለጫ። ከቅርብ ጊዜ ወዲህ ሰላማዊ የፖለቲካ አማራጭን የሚያውኩ ብሎም የፕሪቶሪያ የሰላም ስምምነትን የሚጥሱ እንቅስቃሴዎች እየታዘብን ነው። ትግራይን ለመበጥበጥ እንዲሁም ልጆቿን እርስ በርሳቸው ለማባላት፣ ደም ለማፋሰስ ሆን ተብሎ በአፋር ክልል ታጣቂዎች እንዲደራጁ አመቺ ሁኔታ በመፍጠር እንዲሁም የተለያየ ድጋፍና ተልዕኮ በመስጠት በትግራይ ላይ ተደጋጋሚ ተንኳሽ እንቅስቃሴ ሲደረግ ነበር። አሁንም እየተደረገ ነው። ይህ በሐራ መሬት ስም አፋር ላይ የተሰባሰበ ያለው ታጣቂ ኃይል ባለፈው ዓመት በተደጋጋሚ ትንኮሳዎች ሲፈጽም የቆየ ቢሆንም በያዝነው ዓመት ደግሞ በተጠናከረ ሁኔታ በተለይ በኮነባና በአብዓላ አቅጣጫ ተደጋጋሚ ትንኮሳዎች ፈጽመዋል፣ በመፈጸም ላይ ይገኛል። የዚህ ተገቢነት የጎደለው ተግባር ቀጣይ የሆነው ሌላ ክስተት ደግሞ በዚህ ሳምንት የትግራይ ጊዜያዊ አስተዳደር ኃላፊዎች ወደ ደቡባዊ የትግራይ ዞን ራያ አዘቦና ራያ ጨርጨር አካባቢ በባለሀብቶች የተከናወኑ የልማት ስራዎችን ለመጎብኘት ብሎም ህዝባዊ ውይይቶችን ለማድረግ አመራሮቹ ያደረጉትን ጉዞ ግምት ውስጥ በማስገባት ይህንኑ እንቅስቃሴ ለማደናቀፍ ታስቦ የጊዜያዊ አስተዳደር ኃላፊዎች ከመዲናዋ መቀለ በመኮኒ አቅጣጫ ወደ ስፍራው ሲያቀኑ ይህንን ለማደናቀፍ በዝግጅት ላይ የነበሩት እነዚሁ ታጣቂዎች ከመጋለና ከቶንሳ በመነሳት በደደርባን በጸሐፍትና በገረብ አገው በኩል የኃላፊዎችን ጉዞ ሊያደናቅፍ የሚችል ተግባር አከናውነዋል። የትግራይ ህዝብና ጊዜያዊ አስተዳደሩ በክልሉ ያሉ የውስጥ ችግሮች በውይይት ለመፍታት ብሎም ለሁለቱም ህዝቦች መልካም ጉርብትናና ወንድማማችነት ክብር በመስጠት ችግሮች በሰለጠነ ውይይትና በሰላማዊ መንገድ ለመፍታት ካላቸው ጽኑ እምነት የተነሳ በየጊዜው ለሚያጋጥሙ ችግሮች ይፋዊ አስተያየት ከመስጠት ተቆጥቦ ቆይተዋል። አሁንም ቢሆን በትግራይ በኩል ሁከትና አለመረጋጋትን ሊጋብዝ የሚችል ምንም አይነት እንቅስቃሴ በአፋር ወንድም ህዝብ ላይ አይኖርም። እውነታዊ ሆኖ ሳለ ጭራሽ ችግር ፈጣሪው አካል እንደገና ከሳሽ ሆኖ በመምጣት ትናንት ረቡዕ ጥቅምት 26 2018 ዓ.ም የአፋር ክልላዊ መንግስት የኮሚኒኬሽን ቢሮ ባወጣው መግለጫ የትግራይ የጸጥታ ኃይሎች ወደ አፋር ዘልቀው በመግባት በክልሉ ግዛት ውስጥ ጥቃት እንደፈጸሙ ገልጸዋል። ይህ ክስ መሰረት የሌለው ነው። በእኛ ታጣቂ የተወረረ የአፋር ግዛትም የለም። ይልቁንስ ከዚሁ በተቃራኒ በእኛ ላይ እየተፈጸመ ያለው ተግባር ለሁለቱም ጎረቤት ህዝቦች ዘላቂ ሰላምና ወንድማማችነት የማይመጥን፣ በተለይ ሁኔታ ደግሞ በተለይ ሰብል በሚሰበሰብበት በዚህ የመኸር ወቅት ይህ አይነቱ ክስተት መቅረቡ የትግራይን ህዝብ ለመጉዳት ታልሞ የተደረገ የክፋት ተግባር ከመሆን ውጪ ሌላ ዓላማ የለውም ብለን አናምንም። በፌዴራል መንግስት በኩል የፕሪቶሪያ የሰላም ስምምነት በተገቢው መንገድ ተፈጻሚ ባለመሆኑ ሊኖር የሚገባው ሰላማዊ ሂደትና መተማመን ከመጉዳት አልፎ ሰላም ወዳዱ ህዝባችን ስቃይና መከራ እንዲቀጥል የሚያደርግ፣ በአጠቃላይ ሊኖር ስለሚገባው ሰላማዊ የፖለቲካ ትግል የሚያደፈርስ አሉታዊ ውጤት እንደሚኖረው ግልጽ ነው። ከዚህ ባሻገር የኢትዮጵያና የቀጠናው ሰላምና መረጋጋትን የሚያውክ ብሎም ላልተፈለገ ሌላ ዙር ውድመት የሚጋብዝ የጥፋት ጉዞ ነው። ስለሆነም የፕሪቶሪያ የሰላም ስምምነት ሳይውል ሳያድር እንዲፈጸም፣ የትግራይ ህገ መንግስታዊ ወሰን እንዲረጋገጥ፣ ህዝባችን ደህንነቱ ተጠብቆ ወደ ቀዬው እንዲመለስ፣ ከዚህ በተጨማሪ የትግራይን የውስጥ ችግሮች
በማባባስ ትግራይን ለማዳከም እየተደረገ ያለው እንቅስቃሴ እንዲታረምና በሰከነ መንገድ ዘላቂ መፍትሄ ወደሚያመጣ የሰለጠነ ውይይት እንዲገባ የትግራይ ጊዜያዊ አስተዳደር በድጋሚ ጥሪ ያቀርባል። በሌላ በኩል ደግሞ አሁን በክልሉ እየታዩ ያሉ ችግሮች እንደ ወርቃማ ዕድል በመጠቀም ውስጣዊ ችግሮቻችንን እንዲወሳሰቡ ትግራይ በድጋሚ የግጭት አውድማና የጦርነት ማብረጃ እንድትሆን ለማድረግ በማወቅም ይሁን ባለማወቅ እየተደረጉ ያሉ እንቅስቃሴዎች የሕዝባችንን መሰረታዊ ፍላጎት እንዲሁም ዘላቂ ጥቅምና ሕልውና ከባድ አደጋ ላይ የሚጥሉ ሆነዋል። ስለሆነም አንዱን አካል መርጦ በመደገፍና በመቃወም አሊያም ደግሞ በአንደኛው አካል ጀርባ ላይ በመታዘል ትግራይን የጦርነት አውድማ ለማድረግ የምትጥሩ አካላት እንዲሁም የተለያዩ ምክንያቶችን በመጠቀም በውስጣችን ጥርጣሬና አለመተማመን እንዲሰፍን ትዕዛዝ በመስጠት አሉታዊ ሚና የምትወጡ አካላት ከዚህ ተግባራችሁ እንድትቆጠቡ የትግራይ ጊዜያዊ አስተዳደር ጥሪ ያቀርባል። የትግራይ ውስጣዊ ችግር በዘላቂነት የሚፈታው ትግራይ ውስጥ በተጋሩ መካከል በሚደረግ ውይይት ነው የሚል ጽኑ እምነት ያለው የትግራይ ጊዜያዊ አስተዳደር በውስጣችን ያሉ ፖለቲካዊ ችግሮችም ሆኑ በመካከላችን ያሉ የሀሳብ ልዩነቶች በአንድ ማህበረሰብ ውስጥ ያሉ የተለመዱ የፖለቲካ ጸጋዎች መሆናቸውን ግምት ውስጥ በማስገባት ችግሮች በውይይትና በመግባባት ለመፍታት ቁርጠኛ መሆኑን እያረጋገጠ ሁሉም የሀሳብ ልዩነት አለኝ የሚል የታጠቀ ቢሆን ያልታጠቀ ቡድን ችግሮችን በውይይትና መግባባት ከመፍታት ውጪ በጉልበትም ሆነ የህይወት ዋጋ የሚያስከፍል ሌላ አማራጭ መከተል ትግራይን ከመጉዳት ውጪ ሌላ መፍትሄ ስለሌለው ሁሉም ይህንን ጥሪ ሊቀበል ይገባል። የትግራይ ጊዜያዊ አስተዳደር አሁንም ዘላቂ ሰላም በአስተማማኝ ሁኔታ እንዲረጋገጥ የፕሪቶሪያ የሰላም ስምምነት በጥብቅ ከመተግበር ውጪ ሌላ አማራጭ እንደሌለ በጽኑ ያምናል። ስለሆነም ከፌዴራል መንግስት ጋር ያለን ግንኙነት ለማጠናከርና ከፍ ወዳለ ትብብር ለማሸጋገር የፕሪቶሪያ ስምምነት ያለምንም መሸራረፍ ሳይውል ሳያድር ለመፈጸም ዝግጁ መሆናችን በድጋሚ ያረጋግጣል። በመጨረሻም ለመላ የትግራይ ህዝብ በሀገር ውስጥም በውጭም ላላችሁ አሁን የተገኘውን አንጻራዊ ሰላም በመንከባከብና እሱን ጠብቆ በማቆየት ብሎም ሌሎች ያልተመለሱ ተጨማሪ ጥያቄዎችን በውይይትና መግባባት እስኪመለሱ ድረስ ብሔራዊ አንድነታችሁን አጠንክራችሁ ለተግባራዊነቱ እንድትታገሉ እያስታወስን በግራም በቀኝም የሚነዙ አሉባልታዎች ዓላማቸው ከጦርነትና ጥፋት እናተርፋለን ብለው እንቅልፍ ባጡ ነውረኛ አካላት ሆን ተብለው የሚስተጋቡ መሆናቸውን አውቃችሁ በዚህ ባለመረበሽ ተረጋግታችሁ ዕለታዊ ተግባራችሁን እንድትከውኑ ጥሪ እናደርጋለን። የዓለም አቀፉ ማህበረሰብ አባላትም ባለፈው ጊዜያት ከህዝባችን ፍትሐዊ ጥያቄዎች ጎን ሆናችሁ የህዝባችንን ሰቆቃ በዓለም አቀፍ ማህበረሰብ እንዲስተጋባ የህዝባችንን ሰቆቃም ሆነ ጄኖሳይዳዊ ጦርነት በፕሪቶሪያ የሰላም ስምምነት እንዲገታ የበኩላችሁን አስተዋጽኦ አበርክታችኋል። ለዚህ ተግባራችሁ የትግራይ ህዝብና ጊዜያዊ አስተዳደሩ ምስጋናውን እያቀረበ አሁንም የፕሪቶሪያ የሰላም ስምምነት በአግባቡ እንዲፈጸም የህዝቦችን ዘላቂ ሰላምና ደህንነት በኢትዮጵያም ይሁን በአካባቢው አገራት እንዲሰፍን እንደ ከዚህ በፊቱ አዎንታዊ ሚናችሁ እንድትወጡ ጥሪ እናቀርባለን። የትግራይ ጊዜያዊ አስተዳደር ጥቅምት 27 2018 ዓ.ም መቀለ። እንግዲህ ተመልካቾቻችን በአውራምባ ታይምስ የተተረጎመው የጊዜያዊ አስተዳደሩ ሙሉ መግለጫ ይህን ይመስላል። እዚህ ጋር እንደተከታተላችሁት 3 ነገሮች ላይ አጽንኦት የሰጠ ይመስላል። በእኛ ግምት 3 ናቸው ነጥቦቹ። አንደኛው ለዚህ መግለጫ መነሻ የሆነው ለአፋር ክልላዊ መንግስት የተሰጠ ምላሽ ነው አንደኛው። ሁለተኛ ነገር ደግሞ በክልሉ የሰላም እንቅስቃሴ አሉታዊ ሚና አላቸው ተብለው የተጠቀሱ አካላት አሉ፣ የሚታዘሉ ተብለው የተገለጹ አካላትም አሉ። እነሱን የሚመለከት ነው። በሶስተኛ ደረጃ ደግሞ ችግሮችን በሰላማዊ መንገድ ለመፍታት ያለውን ተነሳሽነት የሚመለከት ነው። እንግዲህ ወደ መጀመሪያው ስናልፍ ለአፋር ክልላዊ መንግስት መልስ ሲሰጥ እስከዛሬ ድረስ ጊዜያዊ አስተዳደሩ ምንም አይነት ቦታ ሰጥቶ ክልሉ ታጣቂዎችን እያደራጀ ክልሉን የሚወጉ ታጣቂዎችን እያደራጀ ባለበት ሁኔታ ምንም አስተያየት ሰጥተን አናውቅም በአፋር ክልል መንግስት ላይ። አሁን የእኛን ጩኸት የመቀማት አይነት ተግባር ነው የሚል አይነት ይዘት ያለው መልስን የተሰጠው። አሁንም ቢሆን ለህዝቦች አብሮነት፣ ጉርብትናና ዘላቂ ዝምድና ቦታ እንሰጣለን የሚል አይነት ይዘት ያለው ነው በዋናነት አጽንኦት የሰጠው። ሁለተኛ የሚታዘሉ ብሎ የገለጻቸው አካላት አሉ። እዚህ ላይ እንግዲህ በክልሉ ፖለቲካ የሚታዘሉ በሚል ያው በስም አልጠቀሰም እንጂ በዋናነት የኤርትራ መንግስት የሚመለከት ነው። እንዲሁም ደግሞ በውስጣችን ያለውን ስንጥቅ የማስፋት አይነት በመካከላችን ያሉ የፖለቲካ ልዩነቶች እንደ ወርቃማ እድል በመጠቀም የመከፋፈል ስራ
እየሰሩ ነው ይላል። እንግዲህ በዚህ ሂደት ውስጥ ያው በአብዛኛው የሚታየው በተለይ የሻዕቢያ የሳይበር ወይም ደግሞ የማህበራዊ ሚዲያ አንቂዎች በተደጋጋሚ ብዙ ነገር ሲሉ ነበር። አንድ ነገር በተፈጠረ ቁጥር ትግራይ ውስጥ እነሱ ያው ቀድመው አሁን ኢቭን የዚህ የአፋሩን ጉዳይ ቀድመው ሲያስተጋቡ የነበሩት እነሱ ናቸው። ስለዚህ እነዚህን የሚመለከት ነው። ከዛ በተረፈ ደግሞ በስምረት አካባቢ ወይም ስምረት ተብሎ በቅርቡ በተመዘገበ የፖለቲካ ድርጅት ዙሪያ ያሉ አዲስ አበባ ያሉ አካላት እንደው መግለጫው ላይ ከግጭትና ከሁከት እናተርፋለን የሚል ኖረኛ ዓላማ ያነገቡ የሚል አገላለጽ ነው የተጠቀመው ጊዜ አስተዳደሩ። እነሱን የሚመለከት መግለጫ ነው የገለጸው። በዛውም ህዝቡ ከዚህ ትምህርት እንዲወስድ እንዲሰክን ከሰላም ውጪ ከዛ ውጪ ያሉት አማራጮች ህዝባችን ለሌላ ዙር ውድመት የሚዳርጉ በመሆናቸው በተቻለ መጠን ብዙ ደስተኛ ያለመሆን ነገር ቢኖርም ሰላሙ ላይ ትኩረት ከማድረግ ውጪ ሌላ አማራጭ እንደሌለም ይገልጻል። ችግሮችን በሰላማዊ መንገድ ለመፍታት ያለውን ተነሳሽነት በተመለከተ የታጠቁም ያልታጠቁም ብለው ጥሪ አድርገዋል ጀነራል ታደሰ። በዚህ አጋጣሚ ምናልባት በመግለጫው ላይ የተጠቀሰው ባለፈው ከጥቂት ቀናት በፊት ወደ ራያ ሲያቀኑ ነው አንድም መንገድ ላይ እነዚህ አፋር አካባቢ ተደራጅተዋል የተባሉ አካላት ጥቃት ለመክፈት ሙከራ አድርገዋል ተብሎ የተገለጸው። እንግዲህ ይህንኑ ጉዳይ ያው በተደጋጋሚ ጀነራል ታደሰ ጥሪ የሚያደርጉት ሁሉም ነገር በሰላም በጠረጴዛ ዙሪያ በውይይትና በመከባበር ስሜት በመግባባት ስሜት ነው መፈታት ያለበት ይላሉ። ብዙ ጊዜ አፋር አካባቢ ሄዱ ታጣቂዎች ብዙ ጊዜ የሚያነሱት ይሄ ኮር እና ከኮር በላይ የተባሉ የወታደራዊ ህዋስ አካላት ጥር 15 የወሰኑትን ውሳኔ ተከትሎ የሆነ ነገር ነው። እንግዲህ ከዛ በኋላ አቶ ጌታቸው ረዳ ደግሞ ከኃላፊነታቸው ተነስተዋል። በዋናነት ጀነራል ታደሰ ላይ ተቃውሞ የሚያሰሙት እነዚህ አካላት ለነዛ መጠቀሚያ ሆነዋል፣ ወይም ደግሞ እያየ ዝም ብሏቸዋል፣ ወይ እነሱ የሚፈልጉትን ዓላማ እንዲሳካ ይተባበራቸዋል ታደሰ የሚል ነው እንጂ በዋናነት መሰረታዊ ቁርሾ ከጀነራል ታደሰ ጋር የላቸውም። ስለዚህ ጀነራል ታደሰ በተቻለ መጠን የሚዲየተርነት ሚና ነው ያላቸው። ስለዚህ ምናልባት የሚዲየተርነት ሚና ያላቸው ብቸኛው ሰው ጀነራል ታደሰ ናቸው በአሁኑ ሰዓት። በነገራችን ላይ በትግራይ ኃይሎችና ትግራይ ውስጥ ባሉ የፖለቲካ ድርጅቶች የተለያዩ አክተሮች የሰራዊቱም ሊሆን ይችላል ፓርቲውም ሊሆን ይችላል እና በፌዴራል መንግስት መካከል ያለው ብቸኛ የድልድይነት ሚና የሚወጡትም ጀነራል ታደሰ ናቸው። ከነዚህ አካላትም ጋር ነገሮች በሰላም እንዲፈቱ እንደ ብሪጅ ሆነው እያገለገሉ ያሉት ወይም ደግሞ ያንን ሚና ለመወጣት ይችላሉ ተብለው የሚገመቱት ጀነራል ታደሰ ናቸው እና ጀነራሉ ላይ ምናልባት እንደተባለው አንድ መጥፎ ነገር ደርሶ ቢሆን ኖሮ ዲያሎጉንም ጭምር ማቋረጥ ነው። ምንም ውጤት የለውምና አይ ቲንክ ያንንም ያሰቡ አካላት በዛ መልኩ አላዩትም የሚልም ይዘት አለው መግለጫው ላይ። እንግዲህ ከሞላ ጎደል ይሄን ነው የሚመስለው ተመልካቾች። አሁን አመሻሹ ላይ ነው የወጣው። በተቻለ መጠን ቶሎ ለማድረስ እንዲረዳን ነው ተርጉመን ያቀረብነው። አብራችሁን ስለቆያችሁ እናመሰግናለን። በቀጣይም ሌሎች መረጃዎች ይዘን ቀርባለን። ሰላም።